ሰላም ገስ እንዴት ናችሁ? ደህና ናችሁ? ሁሉ ምርጥ ነው? አላበዘችም እንዴ እቺ ሴትዮ? በጣም ነው ያበዘችው የምር። እንዴ ምንድነው ሩታ አይሆንም እንዴ? አይሆናትም እንዴ ያለ ሩታ ህይወት ህይወት የላትም ያለ ሩታ መኖር አትችሉም? ያለ ሩታ ስራ መስራት አትችሉም? ያለ ሩታ ስም ዩቱብ መፖስት አይቻልም እነሱ ሰፈር እንዴ? አሁን ምን አገናኛታል ሩታን የሚጠራው እዚህ ጋር መጣ? ለምንድን ነው ሩታን የሚጠራው? ምን የሚያስጠራት ነገር አለ ሩታን? አይደብራችሁም እንዴ እነዚህ ልጆች? ባይዘው ይምር በጣም ነው የሚደብረው። ሺም ነው ነጭ እንዴ አበዙ። ይምር ከባድ ነው ነገሩ። ሶሊያና ግን ማለት ነው ዛሬ ያደረገችው ነገር ይመቻት። አጮለችው በጥፊ ይመቻት ግን ማለት ነው። በቃ ከነዛ ህይወት ወጥቶ አቤላ ማለት ነው የራሱን ህይወት ለምንድን ነው የማይኖረው? ከነዛ ከሁለቱም ህይወት ወጥቶ የራሱን ህይወት ቢኖር ምን ችግር አለ? ከሩታ ከሄርሜላ ከአብርሽ ከምን ወጥቶ በቃ ከሶሊያና ጋር ምርጥ ቪዲዮ እየለቀቁ ለምን የራሱን ህይወት አይኖርም እንዴ? ቆይ አብርሃም ላይ የሚያክል ነው እንዴ የሚቀነው አቤላ? በጣም እኮ ነው የሚቀነው አብርሃም ለባይዘው ማለት ነው። አብርሃም ትልቅ ቦታ እንዲደርስ አይፈልግም። የጓደኛ ጠላት ማለት ነው፣ የጓደኛ ቡዳ። አብርሃም ዳና ቦታ እንዲደርስ እንደማይፈልግ ግልጽ ያስታውቃል። የምር የሆነ የአብርሃም ስም እንዲጠፋ ነው የሚፈልገው። አያችሁ አይደል? የአብርሃም ስም እኮ በብዙ ነገር ጠፋ። ምን አደረገ አቤላ ስም ነው እንዴ እየጠፋ ያለው? ግን አቤላ ይሆናል አይደል? አረቂ ምር ጥሩ እንትን በሉ። የምር በጣም ነው የሚደብረው። እንዴ ምን አስቦ ነው አቤላ? ግን አሁን አቤላ ይሆናል ሶሊያና የዛሬ ያወራችው ነገር ሁሉ ትክክል ነው። ባይዘው ማለት ጥፊ ራሱ ያንሰዋል። ይገባዋል ማለት ነው። ይገባዋል ነው አለችው ራሷ። ይገባዋል እንዴ ከሰው ህይወት ወጥቶ የራሱን ህይወት መኖር ማይፈልግ ሰው እድሜ ልኩን የሰው ህይወት እየፈተፈተ ነው እንደሚኖረው። ሩታ ላይ እና አብርሃም ላይ ይሄን የሚያክል አቤላ እንደሚቀና ሁላችንም እናውቃለን። በደንብ ነው የሚቀናው አቤላ፣ በጣም ነው የሚቀናው ሩታና አብርሃም ላይ ባይዘው ማለት ነው። ሁላችንም እናውቀው ነገር እሱ ፋክት ነው እንዴ። ድንጋይ ራስ የሆነ ልጅ ማለት ነው። የኛ ጀግና ማለት ነው። እቺ ሶሊያና የምር ማለት ትችያለሽ እልሻለሁ። ትችያለሽ ዛሬ ያደረግሽው ትንሽ ሩታ ማለት ሶሊያና ናት። ትንሽዬ ሩታ የኛ ጀግና እና አቤላ ማለት ነው። የምር በጣም ስነስርዓት እያጣክ ነው ባይዘው። እዛ ጋር እንደዚህ አርግታ መታ ሶሊያና ምን እንድታደርግ ነው የፈለከው እንዴ? እንደዚህ ይቅርታ ጠይቃ ምን ሆነ ተመለሰ ወደ ሶሊያና ደግሞ እንደዚህ አርግታ በኋላ ሶሊያና እንዴት እንድትሆን ነው የፈለከው እንዴ? ወንድሙ ራሱ ሊናደድ ይገባል እንዴ? እንዴት ነው የምታስበው አንተ? እኔ እኮ ምን አይነት ነገር እየለቀቁ እንዳለ እኮ ነው የሚገርመኝ። ለምንድን ነው ዳና ነገር ማትለቁት እንዴ? ለምንድን ነው የራሳችሁ ህይወት ማትኖሩት? ማርቴ የምትባል ጥናጃ ማለት ነው ለዛ ጋር ያለው ለቡታጀራ ዩቲዩበር ሁሉ እናት ነው የምትሆኝ። የሩታ እናት እኮ ነው የምታኪ። ከእናት እኮ የምትበልጪ ሴት ነሽ። ሩታ ብለሽ ስሟን አታንሺ። ጥናጃ ምን አገናኘዋል? የራስሽን ነገር አውርተሽ ምን ትችላለሽ? አናታም ማለት ሁለተኛ የሩታ ስም እንዳታነሺ። ማጋጃ ስታስጠላ ኦሮቶ ማለት ነው። ሩታ ትላለች ሁሌ ማለት ነው። በቃ የራስሽን ወተት ነው ሩታ ብለሽ ስሟን አታንሺ። ባንቺ አፍ እንደንቺ አይነት ባለጌ አፍ የሚተጠራ አይደለችም ሩቲ ማለት ነው። ግማታ የራሳችሁን ህይወት ኑሮ ሲያስጠሉ ይመቻችሁ።